ክልሉ የመምህራን ደሞዝ መክፈል አቅቶታል። በአፋር ክልል በሚገኙ ወረዳዎች የሚያስተምሩ መምህራን ካልተከፈለ ደሞዝ፣ የደረጃ እድገትና የእርከን ክፍያ ጋር በተገናኘ በርካታ ችግሮችን እያስተናገዱ መሆኑን የክልሉ መምህራን ማህበር ቅሬታውን አሰምቷል። ስሜ አይጠቀስ ያለው የመምህራን ማህበሩ ከፍተኛ አመራር በክልሉ የሚገኙ አንዳንድ ዞኖች ላይ ሳያስፈቅዱ የፓርቲ የስፖርትን እየተባለ ከመምህራን ላይ ደሞዝ ይቆረጣል ሲሉ አማረዋል። እኚህ አመራር በዝርዝር በሰጡት ቃል ምን አሉ? በክልሉ ያሉ መምህራን በዚህ ኑሮ ውድነት እየተጨቆኑ ነው። መንግስት የጨመረው የደሞዝ ማሻሻያም አልተከፈላቸውም። በክልሉ በሚገኙ አንዳንድ ዞኖች ላይ ሳያስፈቅዱ የፓርቲ የስፖርት እየተባለ ከመምህራን ላይ ደሞዝ ይቆረጣል። በክልሉ ከሚገኙ ወረዳዎች አንዱ በሆነው ገዋኔ ወረዳ የማህበራችን ስራ አስፈጻሚ የሆኑ መምህራን የደሞዝ ጥያቄ በማንሳታቸው ምክንያት ከስራ ታግደውብናል። መምህር የሚሰራው ስራ ለልጆቹ መሆኑን አልተረዱም። መምህሩ አእምሮ ተጎድቶ ክፍል ገብቶ የሚጠበቅበትን ይሰጣል ማለት ዘበት ነው። በገዋኔ ወረዳ ደሞዝ ሳይከፈለን አናስተምርም ያሉ መምህራን ማህበራችን የስራ አስፈጻሚ አባላት የሆኑ 6 መምህራን ታህሳስ 25 ለእስር ተዳርገው ነበር። እነዚህ መምህራንም ከታህሳስ 28 ጀምሮ ስራ አቁመዋል። ስራ ከማቆማቸው በፊት ደሞዝ ካልተከፈላቸው ስራ እንደሚያቆሙ በታህሳስ ላይ ለወረዳው ትምህርት ቤት ጽሕፈት ቤት አሳወቁ። ነገር ግን መጠባበቂያ ጊዜው 52 ቀን በመሆኑ ስራ ማቆም አትችሉም የሚል ምላሽ ተሰጣቸው። መምህራኑ በተሰጣቸው ምላሽ መሰረት በ53ኛው ቀን ስራ ማቆማቸውን ያሳወቁ ሲሆን ደሞዝ ሳይከፈላቸው ወደ ስራ መመለስ ፈቃደኛ ሳይሆኑ በመቅረታቸው በታህሳስ 25 ለእስር ተዳረጉ። በወቅቱ ከክልሉ ትምህርት ቤት ቢሮ ጋር በማውራት እንዲፈቱ አደረገን። በመቀጠል ቢሮው ኮሚቴዎችን አዋቅሮ ላከ። በወረዳው በሚገኙ መምህራን ፊት በተደረገ ስብሰባም የገዋኔ ትምህርት ቢሮ፣ የክልሉ ትምህርት ቢሮ መምህራኑን ይቅርታ ጠየቁ። በ10 ቀን ውስጥ የህዳር እና የታህሳስ ወር ደሞዝ እንደሚከፍሉ ቃል ገቡ። ቃላቸውን አምነው መምህራኑ ታህሳስ 27 ወደ ስራ ገበታቸውን ሲመለሱ ስራ ማቆሙን አስተባብሯቸዋል የተባሉ 6 መምህራን ወደ ገጠር እንዲዘዋወሩ ተደረጉ። ፈቃደኛ ሳይሆኑ በመቅረታቸው እስካሁን ወደ ስራ ገበታ አልተመለሱም። እኛ ጥቅማ ጥቅም የደረጃ እርከን እድገት እየጠየቅን አቁመናል። ደሞዝ ሳይኖር ጥቅማ ጥቅም እንዴት ይጠየቃል? ክልሉ የመምህራን ደሞዝ መክፈል አቅቶታል ብለዋል። የክልሉ ትምህርት ቤት ቢሮ ምላሽ እንዳገኘን የምናሳውቅ ይሆናል።